ቢዝነስና ልጅን እኔ እንደ አንድ ነው የማየው። ቢዝነስ ሐሳብ አለ። እሺ ሐሳቡ ማለት የአባት ዘር ወይም የእናት ዘር እግዚአብሔር በተፈጥሮ የሰጠን ዘር አለ ውስጣችን። ብዙ ሰዎች ያንን ዘር ወደ ልጅ ሳይቀይሩት ቀርተዋል አይደል? ሆን ብለው ማለት ነው። ሐሳብም ወደ ተግባር ካልቀየርከው በቃ አይታወቅም፣ ስም አይኖረውም፣ አይታወቅም። ገብቷል? እግዚአብሔር የሰጠህን ዘር ኃይሉን ፓወሩን አንተ አሁን እስካልወለድክ አታውቀውም። ገብቷል? ልክ ሐሳብን ግን ስትወልደውና ወደ ቢዝነስ ስትጀምረው ህይወት ይዘራል። ብዙ ሐሳብ መጥቶልናል እስከዛሬ ንቀነዋል፣ ትተነዋል። አንዱን ሐሳብ ፓወሩን የምናውቀው ኃይሉን የምናውቀው እኮ ሲወለድ ነው ልጁ። ለመወለድ ግን 9 ወር ያስፈልጋል። እናት ዛሬ ጸንሳ ዛሬ አትወልድም። ሐሳብ ዛሬ መጥቶልህ ዛሬ ቢዝነስ አይጀመርም። ገብቷል? 9 ወርም ይሁን ዓመትም ይሁን እያብላላኸው እያጤንከው እየተከታተልከው እየተንከባከብከው ነው እንጂ ዝም ብለህ ሐሳብ ዛሬ መጥቶልህ ዛሬ 9 ወር ቢዝነስ ስለጀመርክ አይሆንም። እናት አርግዛ ዝም አትልም አይደል? ዚንክ መድኃኒት ትወስዳለች አይደል? ትንከባከባለች። እንዴ ኤክስሬ ሄዳ ታየዋለች። አቀማመጡ ትክክል ነው ወይ ምናምን ክትትል እኮ ነው፣ እንክብካቤ ነው። የቢዝነስን አይዲያ በደንብ ፈርታይል የሆነ ቦታ ላይ ለመውለድ ገባ። ዝም ብሎ ይወለዳል? አሁን ቤት ውስጥ አይወለድም እኮ አሁን ተከልክሏል። በባለሙያ ነው የሚወለደው። ቢዝነስኛ ዝም ብለን ነው የምንወልደው። የሆነ ቤት እንከራይ ሽሮ ያዋጣል በቃ እኛ ነው የምንወልደው። ባለሙያ ማክረን አሰልጣኞች ጋር ሄደን የቢዝነስ ስልጠና ወስደን ፕሪፓሬሽን አድርገን ልክ ይወለዳል አይደል? ከተወለደ በኋላ በቃ ልጄን 1 ዓመት ሙሉ አጥፍቼዋለሁ፣ ተጨማሪ ምግብም በልቷል፣ በቃ ይጡረኝ ይባላል። ጊዜ አለው እዛ ጋር እስከሚደርስ ቆሞ ይሄዳል። በ1 ዓመቱ አይሄድም። አይገርምም? አይሄድም። ለመቀመጥ 3 ወር አጥፍታናት አይቀመጥም ልጁ። አንተ 6 ወር ጠብቶ ምናምን ነው የሚቀመጠው። መቀመጥ ብርቆ ነው ማለት ነው። አይቀመጥም። ከዛ ዳዴ ብሎ ቆሞ ሄዱ ለመናገር 2 ዓመት ይፈጅበታል። ልጄ እንደተወለደ ለምንድን ነው አባቴ የማይለኝ? እንዴ ይቅር በቃ ትላለህ። ገብቷል? ከዛ በ5 ዓመቱ ምን አባቱ ነው ሰርቶ አይመጣም እንዴ ልጅ? እንዴ ራሱን ወጪ እንኳን የዳይፐሩን አይችልም እንዴ? ምን የልጅ አትሳካልኝም ትላለህ? ጭራሽ ቢዝነስ እንደዚህ ነው፣ ያጨመላለቅ ነው። ኢንቨስት ማድረግ አንፈልግም። ኢንቨስት የምናደርገው የ3 ወር ኪራይ ነው፣ የ6 ወር ኪራይ ነው። ወይም አንድ ካሜራ ገዝተን እንጀምርና ከዛ እንዴ ራሱን አይችልም እንዴ አይከፍልም እንዴ ቤት ኪራይ በቃ ይዘጋ፣ ሌላ ልክፈት። ልክ የ5 ዓመት ልጅ እንዴ አይጦረኝም እንዴ ሌላ ልውለድ እንደማለት ነው። ከዛስ 18 ዓመት ሞልቶት ራሱ ልጅ ላይጦር ይችላል። ቢያንስ ራሱን ከቻለ ጥሩ ነው። አሁን ውጭ ሀገር ራሱን ይችላል 18 ዓመት ሲሞላ እንጂ እዚህ 28 ነው መነሻው፣ 28 ነው ያስማማናል። አሁን ምን ልል መሰለህ ባጭሩ እኔ ስቲል ኢንቨስት እያደረኩ አልቆምም። ራሱን አልቻለም። ዶንኪቲው ራሱን አልቻለም በሁለት ምክንያት ነው። አንደኛ እኛ በቃ አሁን ያለበት ሌቭል በቃን፣ ከዚህ በኋላ እስቲ ይምጣና ቤት እንስራ አላልኩም። በጣም ብዙ ላይ እሺ መሬት ምርጥ መሬት አግኝቼልሻለሁ 2 ሚሊዮን ብር ነች፣ ግዴል ግዣትና ያዣት። ሲጀመር 2 ሚሊዮን ኖሮኛ ያቀም በካሽ ደረጃ